እንደዚህ አይነት የላይሪክ ቪዲዮዎችን እንዴት እንሰራለን ብላችሁ ጠይቃችሁኛል። እንዴት እንደምሰሩ አሁን አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ፎሎ በማድረግ ጀምሩ። Let's go. ካፕካት ላይ እንገባለን። ኒው ፕሮጀክት የሚለውን ትነካላችሁ። ከዛ ባክግራውንድ አድ ታደርጋላችሁ። የላይሪክስን ባክግራውንድ ማለት ነው። እንደዚህ አይነት የላይሪክ ባክግራውንዶችን ቴሌግራም ቻናል ላይ አስቀምጫለሁ። ከዛ ወርዳችሁ መጠቀም ትችላላችሁ። ቪዲዮን አንዴ ነክታችሁ ኦፓሲቲውን ትቀንሳላችሁ። ከዛ ሙዚቃውን ታስገባላችሁ። መስራት የፈለጋችሁትን ሙዚቃውን ታስገባላችሁ። ከታች አውዲዮ የሚለውን ትነካላችሁ። ሳውንድ እዚህ ጋር ሙዚቃውን ታስገባላችሁ። መጀመሪያ ለሙዚቃው ስም ትሰጣላችሁ። ሰርች ማድረግ እንዲመቻችሁ ስም ትሰጣላችሁ። ከላይኛው ቪዲዮ ነክታችሁ ቮሊዩሙን 0 ታደርጋላችሁ። ከዛ ሙዚቃውን እየሰማችሁ ትጽፋላችሁ። ግጥሙን እየሰማችሁ ከግጥሙ ጋር እኩል ትጽፋላችሁ። ለምሳሌ እዚህ ጋር እንዳይፈታ ሲል እንዳይፈታ ብላችሁ ትጽፋላችሁ። ለመጻፍ ከታች ቴክስት የሚለውን ትነካላችሁ። አድ ቴክስት ፎንት የሚለውን ትነካላችሁ። ማይ ፎንት እዚህ ጋር ፎንት አድ ታደርጋላችሁ። ምናልባት አማርኛ ፎንት ከፈለጋችሁ ቴሌግራም ቻናል ላይ ያለ፣ ከዛ ወርዳችሁ መጠቀም ትችላላችሁ። ከዛ ኢፌክት ላይ ትገባላችሁ። እዚህ ጋር በጣም ብዙ አይነት ኢፌክቶች አሉ። የተመቻችሁን ትመርጣላችሁ። እኔ ይሄኛውን እመርጣለሁ። ከዛ ቴክስቱን እንደዚህ ታረዝማላችሁ ከሙዚቃው ጋር እኩል ማለት ነው። እዚህ ጋር እንዳይፈታ ብሎ ክሮኖ ፍቅርሽ ከማለቱ በፊት ቆርጣችሁ ክሮኖ ፍቅርሽ ብላችሁ ትጽፋላችሁ። እዚህ ጋር ክሮኖ ፍቅርሽ ብሎ የልቤን አስሯል ከማለቱ በፊት ቆርጣችሁ እዚህ ጋርም የልቤን አስሯል ብሎ ያደኩበት ነው ከማለቱ በፊት ቆርጣችሁ ያደኩበት ነው ብላችሁ ትጽፋላችሁ። ጃስት ግጥሙን እየሰማችሁ ከግጥሙ ጋር እኩል መጻፍ ነው። ከባድ ነገር አይደለም። አይ ሆፕ ገብታችኋል ብዬ አስባለሁ። ጊዜ ስለሚወስድ ፈጠን ላድርገው። What
ወድሻለሁ። እስኪ አሁን የሰራነው እንመልከት። እንዳይፈታ ክሮኖ ፍቅርሽ ልቤን አስሯል። ያደኩበት ነው ስምሽ ካካሌ ከሁሉ ሰርጿል። ልተውሽ ብልም አልችልም ቀኜ ጥርሳይም ብያለሁ። ምንም ባላደርግ ምንም ባይጠቅምሽ ወድሻለሁ። ዋው ያበደ ነው። አሁን ሌላ የሚቀር አንድ ነገር አለ። እሱም አኒሜሽን ነው። ተከስቱ ሲወጣ በአኒሜሽን እንዲወጣ እናደርጋለን። ተከስቱን አንዴ ትነካላችሁ። ከታች አኒሜሽን የሚለውን ትነካላችሁ። እዚህ ጋር በጣም ብዙ አይነት አኒሜሽኖች አሉ። የተመቻችሁን ትመርጣላችሁ። እኔ የኛውን እመርጣለሁ። ከዛ ለዚህኛውም አኒሜሽን እናስገባለን። ከታች አኒሜሽን የሚለውን ትነካላችሁ። ለዚህኛው ደግሞ የኛውን አኒሜሽን አስገባለሁ። ለዚህኛውም አስገባለሁ አኒሜሽን። አሁንም እንደዚህ በእያንዳንዱ ተከስቶች ላይ የተመቻችሁን አኒሜሽን ታስገባላችሁ። እስኪ አሁን የሰራነውን ሙሉን እንመልከት። እንዳይፈታ ክሮኖ ፍቅርሽ ልቤን አስሯል። ያደኩበት ነው ስምሽ ካካሌ ከሁሉ ሰርጿል። ልተውሽ ብልም አልችልም ቀኜ ጥርሳይም ብያለሁ። ምንም ባላደርግ ምንም ባይጠቅምሽ ወድሻለሁ። ዋው ያበደ ነው አይደል? እስከዚህ ድረስ ከኔ ጋር ከሆናችሁ ቲክቶክ እና ቴሌግራምን ጆይን አድርጉ። ወዳቸዋለሁ።